ይሄ የስንፈተ ወሲብ መድኃኒቱ ይሄ ነው ሞተር አዳሽ ይባላል ይሄኛ ስለዚህ ይሄ በትንሽዬ ማንኪያ ተሰጠዋለህ ከዛ በኋላ የእድሜ ልክ የመጨረሻ አንድ ወስዶ የመጨረሻ ተው እና ይሄ ማለት ስትሮንግ ነው የሚያደርገው ቶሎ ጃኩሌት አያረግም ስትሮንግ ያደርጋል ስንፈተ ወሲብ ማለት በጣም ኤክሰስ ነው ከመቶ ሰው ቢመረመር እንደው 20 ሰው አለበት አሁን የሚገርምሽ ዘመናዊ ሐኪሞች ራሱ የስንፈተ ወሲቡን እነዚህ ነው የሚወስዱትኛ ጋር ለምን ያንኛው ሃርት ፕሮብሌም ያመጣል ብድካም ያመጣል ትኩሳቱ ምኑ ማይግሪኑ እንደዚህ አይነት ነገር ስለሚያመጣ እኛም ዋጋ ቀነሰን ለነሱ እየሳቅነን ሰጣቸዋለን በቃ ሞክረና ቀስ ብለ ታመጣለህና ያው ስለምንተዋወቅ እነሱም ያው ስቀው ወስዳሉ ፊድባኩን ቆንጆ ይሆናል ማለት ነው አንዳንዶች ምን ይላሉ የባህል ህክምና ጥንቆላ ነው ብለው ያምናሉ በዚህ ላይ መልሱ ምንድነው የባህል ህክምናው በዚህ መጽሐፍት ላይ ነው የሚማሩት እንጂ ከጥንቆላ ጋር አይያዝም ወንዱን ሴት እየተመሰለ ይተገናኛለች ሴቱን ደግሞ ወንድ እየተመሰለ ሱፉን ለብሶ ራቁቱን መጥቶ ነው ያድራል አለች ማመን አቃተኝ ምን አለች ተከራየ ሸወደሽ እንዳይሆን አልኩኝ